እውነት እንናገር ከተባለ የአማራ በደሉ ምንድነው? ይቀጠቀጣል፣ ሥራ ይሰራበታል፣ ሊመታ ይቀበላል፣ ይሞታል፣ ይሳደዳል፣ ይጎሳቆላል፣ ይፈናቀላል። በደሉ ምንድነው? አምልኮቱ ነው፣ ሃይማኖቱ ነው፣ ታሪካዊነቱ ነው፣ ህዝብ ወዳድነቱ ነው። ሀገር ያከብራል፣ ታሪክ ይወዳል፣ ጽፏል። አይደለም እንደ በደላችን? ከዚህ ውጭ በደሉ ምንድነው? ምንድነው በደሉ? ገዳማት አልገጠሙ ወይ? ብራና አልጻፈም ወይ? ታሪክ አላስቀመጠም ወይ? ሀገር አልጠበቀም ወይ? ፍትህ አላመጣም ወይ? እውነት አንድነትን አላስተማረም? አስተምሯል። ምንድነው በደላችን? ምንድነው ለሀገር ማይጠቅም ያደረግነው? እውነት ህዝብን እውነትን የሚጎዳ ምን አረግነ? ምንም። ምናልባት የእስራኤል ታሪክ ነው። ይህ ታሪክ የእስራኤል ታሪክ ነው። ኦርቶዶክሳውያን ልብ ብሎ ማሰብ ይጠይቃል። ከላይ ጀምሮ መመልከት ይጠይቃል። እስራኤል 215-30 ዓመት ወይም አጠቃላይ ስንናገረው 430 ዓመት መከራ ውስጥ ነበሩ። ያ ጽዋ እየሞላ ግፋቸውን ገለጹ። የኢትዮጵያ ቤተክርስቲያንና ኢትዮጵያ መከራ መቀበል ከጀመረች ከላይ ስንደርግ 466 ዓመት ነው። ከታች ስንደርግ 131 ዓመት ነው። በዚህ መከራ ውስጥ አልፋለች። እኔ ዛሬ ሌላ ከማውራት ይህን ማውራት ይጠይቀናል። እንዴት አለፍን? የዛሬ 100 ዓመት በፊት ከ115 ዓመት በፊት በዓለም አቀፍ ትልልቅ ጥናት ይጠና ነበረ። ለምን? ጣሊያን በአድዋ ተሸንፎ ከተመለሰ በኋላ የኢትዮጵያ የኃይል ምንጭ ምንድን ነው? እንዲህ ጥቁር ሀገር፣ አፍሪካዊት ሀገር አንድን ፈረንጅ ማሸነፍ እንዴት ቻለች የሚል ጥናት ነው። 3 ጥያቄ ወጡ። አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድነት፣ አስተምሯ፣ ጀግንነቷ፣ ታሪኳ፣ ሃይማኖቷ አንድ ያደረጋት እሱ ነው። የእሱን አከርካሪ እንዴት መሰበር ይችላል የሚል ጥናት ነው። ሁለተኛ በኢትዮጵያ ላይ ያለ ቤተክርስቲያን እጇን በአንሮት የሾመችው ወይም ሀገር የሚያውቀው ንጉሳዊ ወይም ዘውዳዊ ስርዓት ነው ብለው ጥናት አደረጉ። ሶስተኛ በዚሁ ጥናት ውስጥ አንድ ነገድ ይህ የዛሬ 115 ዓመት የተጠና ታሪክ ነው። ዘውዳዊ ወይም ነው አንድ ነገድ ሃይማኖት ያለው ታሪክ ያለው ወኔ ያለው ሀገር ወዳድ አንድ ህዝብ አለ፣ አማራው የሚባለው ነው የሚል ታሪክ ነው ያጠኑት። ይህንን ታሪክ ምን ማድረግ አለብን የሚል ጥናት ተጠንቶ ይሄ ዛሬ ተቀጥቅጠን በሴራ ትርክት መከራ አይተን ዛሬ ፍሬው ላይ ደረስን። የእነሱ ጥናት ፍሬ የጥናቱ ፍሬ ውጤት ላይ ነው የደረስነው። ከዚህ በኋላ መንገዶች ተቀየሩ። ይገርማቸዋል። ከአፄ ምኒልክ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኃይል ምንጭ ናት አሉ። አብነቱን አዳከሙት፣ ሀገር በቀል እውቀቱን አዳከሙት፣ ሕክምናውን አዳከሙት። የኛው ሕክምና እንዳናክም ጥንቁርና ሆነ። እነሱ ፋርማሲ እያሉ መድኃኒት ሸጡልን። እኛ ብራና እንዳንፍቅ ታውቂ አሉን። እኛ ስንፍቅ አስተሉን። እነሱ የቆዳ ውጤት አሉና ሸጡልን። ገበያ ሸማቾች አደረጉን። ወኛችን ተሰለበ። በተለይ ከተሜነት ጸናብን። ከተሜነት ገላጭነት፣ አንጠረጥር፣ አንገመግም፣ አንረዳ፣ ሁሌ መገረበት፣ ሎሽን እየተቀባባን ጅል ሆነ። ወይ እንዳባት ወኔ የለን፣ ወይ እንዳባት ሃይማኖት የለን፣ ወይ እንዳባት አሻራ የለን። ዘልዛላ አረጉ። በእርግጥ ለዚች ሀገር ገጠሩ መኖሩ በጀን እንጂ ከተሜነትማ ብዙ በእግር ያስላል። ለማንኛውም ልመልሳችሁ እንዲህ እያለ ዓለም አቀፍ ስምምነቶች ከአፄ ምኒልክ እስከ አፄ ኃይለ ሥላሴ ድረስ ይጎርፉ ነበር። ዓለም አቀፍ ስምምነቶች ይኸውም ጣሊያንን እና አውሮፓውያን መሰረት ያደረገ እና ልዩ ታሪክና ትርክቶች ይጎርፉ ነበር። በዚህ መካከል ሁለተኛ አፍሪካን ተቀራንተው ሲይዙ ለመጀመሪያ ደግሞ የተሸነፉባትን አፍሪካን ወይም ኢትዮጵያን ጣሊያን ለመያዝ መጡ።
እንዴት እንደመጣ ቃላችሁ ጣሊያን ኢትዮጵያን 5 ዓመት መከራ አሳይቷል። ለምን እንዴት መጣ አካል የሚገርማችሁ ልብ ብላችሁ አስተውሉ። አማኝ ናት፣ ሃይማኖት አላት፣ አባት ትወዳለች፣ ታሪክ አላት። ስለዚህ ምጽዋ ላይ ሮም ቫቲካን ላይ ልዩ ልዩ ቦታዎች ማሰልጠኛ አዘጋጅ። የምን ማሰልጠኛ? የምን ማሰልጠኛ አዘጋጅ? ካቶሊካውያንን ሰበሰቡ። የኢትዮጵያ ውስጥ ባንዳዎችን ሰበሰቡ። እውነት ክቡር አዲስ ዓለማየሁ የፍቅር እስከ መቃብር ደራሲ ሕይወቴ በተባለው መጽሐፋቸው ትዝታ ላይ አስፍረውታል። በጊዜው አረበኛ ስለነበሩ አዘጋጁና ስልጠና ሰጧቸው። ቆዳ ለብሰው እንዴት ባህታዊ መሆን እንደሚችሉ የኢትዮጵያ ሕዝብ እንዴት ማፍሰስ እንዳለባቸው ሰለጠኑ። ከሰለጠኑ በኋላ አንዱ ጎጃም፣ አንዱ ጎንደር፣ አንዱ ሸዋ፣ አንዱ ትግሬ፣ አንዱ ምጽዋ፣ አንዱ ምናምን በተለያየ ቦታ በተመሳሳይ ቀን ትንቢት እንዲናገሩ አደረጓቸው። ኢትዮጵያ ትሸነፋለች፣ እግዚአብሔር ከሰማይ ተናግሯል፣ በቃ ብሏል፣ የሆነው አይቀርም፣ እንግዲህ ሰጥ ብለህ ተገዛ ብለው አወጁ። ህዝቡ ሰማ። ምን አሉ አባቶች? እንዲህ አሉ። በጎንደር ምን አሉ? እንዲህ አሉ። በጎጃም ምን አሉ? እንዲህ አሉ። በሸዋ ምን አሉ? እንዲህ አሉ። እነማን? ከበረሃ የወጡ ቆዳ የለበሱ አባቶች ተባለ። እንዲህ አረጉና አርበኛውን ልቡን ገደሉት። አባቶች ካሉ ማንን አደርጋለሁ? ጸጥ አለ። በዚህ ጊዜ ለ5 ዓመት 5000 ገዳም አቃጥለው የ5000 ገዳም ብራና መጽሐፍ ወሰዱብኝ። ይህም ሆነ ቀጠለ። ከዚህ በኋላ በእኛ አይነት ምናልባት ይህን ታሪክ ላስታውሳችሁ። አባ ኮስተር በላይ በጊዜው ነበር አይደለም ወይ? ከ45,000 በላይ ጦር እየመራ አልነበረ ወይ ልትሉ ትችላላችሁ። አዎ ነበረ። ለምን እሱ ቀረ ካላችሁኝ የበላይ የአርበኞች ማህበር ጸሐፊ ጌታው መላከ ብርሃን አድማሱ የዲማው ሊቅ ስለነበሩ አላስገባቸውም። እነዚህ አስተዋያል መላከ ብርሃን አድማሱ ጸሐፊ ስለነበሩ ሳያስገባቸው ቀሩ። የእሱ ብቻ ቀረ። በኢትዮጵያ ደረጃ እንዲያረጉት ከዚህ በኋላ እና አባ ጋስፋሪ እና አባ ያስጦስ እና አባ ማስያስ የሚባሉ ሐሳውያን የመረጃ የስለላ መነኮሳት ውስጥ ለውስጥ ገቡና ንጉሱንም አንገረገሩት፣ ከህዝብ ጋር አጣሉት። እዚህ ላይ ንጉሱ ሀገርን ከርቶ ሂዷል ብለው ማስወራት ጀመሩ። ንጉሱን ደግሞ አይ የአውሮፓ ህብረት እኮ ይወደውታል፣ እዚያ ሂደው ቢጮህ እኮ ጥሩ ነው ብለው እንዲወጣ አደረጉት። ወዳ ፈቅዳ ምትገዛ ሀገር እንዲፈጠር አደረጉት። ወዳ ፈቅዳ ባሪያ ምትሆን ልውሰዳችሁ ትንሽ። ንጉሱ አውሮፓ ህብረት ሂደው ጮሁ። ምን አላቸው? አውሮፓ ህብረት በኢትዮጵያና በጣሊያን መካከል መሳሪያ እንዳይሸጥ ማዕቀብ ጥለናል አሉ። አስቡ፣ ኢትዮጵያ የምትዋጋ ገዝታ ነው፣ ጣሊያን የምትዋጋ አምርታ ነው። በደንብ ለቁ ለማለት በደንብ ለቁ። ንጉሱን ሶደሬ ቤት፣ ሲኒማ ቤት፣ የተለያየ ቦታ ሳይሏቸው እንደናንተ ማደግ እንዴት ይችላሉ አሏቸው። እንደኛ ማደግ የሚችሉ ዓላማቸውን አገኙት። እንደኛ ሲማሩ ነው አላቸው። እንደናንተ ምንድን ነው ትምህርቱ? እንደኛ ሳይንስ ይባላለን፣ ያንን ትምህርት ቢማሩ እንደኛ ይሆናሉ አላቸው። ወዲያው ንጉሱ ምን አሉ? ማን ያስተምረኝ አሉ። ለጦርነት የመጡት ወታደሮች ይዘዋሉ፣ የተማሩ ስለሆኑ ያስተምሩ ወታራቸውና ለጣሊያን ጦርነት የመጡት ኢትዮጵያ ውስጥ መምህር ሆነው ቀሩ። ለጦርነት የመጡት መምህር ሆኑ። አስቡ ምን እንደሚያስተምሩ። ሲያስተምሩ ምን አሉ? አይ እናንተ እኮ ሀገራችሁ ታድግ ነበር ትለማ ነበር፣ ግን ንጉሱ ሳለ ምን ይሆናል? ነገር ግን የኦርቶዶክስ ሳለች ምን ይሆናል? እሱ አንዴ በዓል በየቀኑ አንዴ ሚካኤል፣ አንዴ ገብርኤል፣ አንዴ ምናምን እያለች ፈጅ ናት። እሷንና ንጉሱን ካስወገዳችሁ ኢትዮጵያ ትበለጽጋለች አሏቸው። ከዚህ የተነሳ ያስተማሩት ያ ንጉሱን አንቆ ገደላቸው። ለማደግ ብሎ ነው። ያው ቀጠለና ፓትርያርኩ አቡነ ቴዎፍሎስን ረሽኖ ገደላቸው። ቀጠለ። እንዲህ ነው የመጣ ነው የባዕድ ትምህርት፣ የባዕድ ፍልስፍና፣ የባዕድ ርዕዮት ሀገር በቀል እውነትን አሳጣን። በተለይ በዘመናችን ያላችሁ መሪዎች ህዝብ አደራ የጣላባችሁ እባካችሁ
ሀገራችን ላይ የተውነውን እውነት እንፈልገው። እኛ ምን ነበር ያጣነው? ያልነበረን ምንድን ነው? የመሪነት ትምህርት ነው። አረ ነበረን። ሙሴ የተማረው ኢትዮጵያ ነው ነበረ። ዓለም የተማረችው ኢትዮጵያ ነው። ይህን ሌላ ሰነድ ብናጣ ዘጸአት 18 ተመልከቱ። አእላፈ እስራኤል የተማሩት በኢትዮጵያ ህብር ሰንሰለት ፍልስፍና ነው። እናም ወደዚህ ልብ ወደዚህ ሀሳብ ክትትሎ መጠየቅ ይጠይቀናል። እና ትናንት የመጣንበት መንገድ በዚያ ቀጠለ። እንደምታስታውሱት የደርግ አብዮት መጣ። 60 ኦርቶዶክሳውያን ሀገር በቀል እውቀት ያላቸው የምዕራቡንም ፍልስፍና የሚያውቁ አዋህደው ኢትዮጵያን ለማሳደግ ደፋ ቀና የሚሉትን ደርግ በሽኖ ገደላቸው። 60 ሚኒስትሮችን ታስታውሳላችሁ። አሁንም እያደቀቁት መጣ። የምዕራባውያን ትምህርት፣ የምዕራባውያን ርዕዮት፣ የባዕድ ፍልስፍና ምኑ የጠቀመው? ወይ አርሰናል ብላ የኬሚካል ተጠቃሚ ያደረጉት መሬታችን አመከኑት። ወይ አንወልድ መካን ያደረጉት። ከሁሉ እኮ ነው የመከነው። የእውቀት መካን፣ የአእምሮ መካን፣ መሬቱ መካን ሆነ።